ባለፉት ቪዲዮዎች ስለ ብሔራዊ መግባባት ምንነት፣ ብሔራዊ መግባባት ምን ማለት እንደሆነ፣ ምን ማለት እንዳልሆነ፣ ለምን እንደሚያስፈልግ፣ ምን ፈተናዎች እንዳሉት ተወያይተናል። በኢትዮጵያ ረገድም ብሔራዊ መግባባት እንዳይኖር የሚያደርጉ በርካታ ፈተናዎች አሉ። እነዛን ወደፊት በሰፊው የምናይ ይሆናል። ብሔራዊ መግባባት አንድን ጠንካራ ሀገር ለመገንባት ዲሞክራሲያዊ ስርዓትን ለማስፈን እጅግ አስፈላጊ ከመሆኑ አንጻር ባህላዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ስርዓታዊ የሆኑ ነገሮችን አንስተን የምናየው ይሆናል። ብሔራዊ መግባባትን አሁን ባለንበት በኢትዮጵያ የፖለቲካ ወቅታዊ ሁኔታ ውስጥ እንድናየው ፈልጋለሁኝ። በመንግስት በኩል ብሔራዊ ምክክር ኮሚሽን አቋቁሞ በትላንትናው ዕለት ይፋ ያደረገውን ብሔራዊ ምክክር እንደጀመረ የሚታወቅ ነው። በወቅቱ በጠቅላይ ሚኒስትሩ የተደረገውን ንግግር፣ በተለያዩ ተጋባዥ እንግዶች የተደረገውን ንግግር፣ በኮሚሽነሩ የተደረገውን ንግግር ስናይ ሀገራችን እጅግ ወሳኝ የሆነ ታሪካዊ የሆነ ክዋኔ ውስጥ እንዳለች ተደርጎ ነው የቀረበው። በእርግጥ ነው አይደለም የሚለው አከራካሪ እንደሚሆን ግልጽ ነው። ይህንን በጠቅላይ ሚኒስትሩም ሲስተጋባ፣ በኮሚሽነሩም፣ በሌሎችም በአጠቃላይ ይህን ሀሳብ በሚደግፉት የተቃዋሚ የፖለቲካ ፓርቲዎች፣ ሌሎች ሲቪክ ማህበራት፣ የሃይማኖት ሰዎችም ስናይ በሙሉ ልብ የታመነበት ነው ወይስ ከፖለቲካዊ ጥቅም ወይም ኢንትረስት አንጻር የሚደረግ ንግግር ነው የሚለው አጠያቂ ሊሆን ይችላል። ዞሮ ዞሮ ግን ብሔራዊ ውይይት፣ ብሔራዊ ምክክር መደረግ አለበት የሚለው ሁሉም የፖለቲካ ኃይሎች በተለይም ደግሞ በሰላማዊ ትግል፣ በሰላማዊ የፖለቲካ ሂደት ለውጥ መምጣት አለበት ብለው የሚያምኑት ሁሉ የሚጋሩት ነው። እንዴት መሆን አለበት የሚለው ላይ፣ እነማንም ማካተት ያለበት የሚለው ላይ፣ መቼ መሆን አለበት፣ ምን መቅደም አለበት፣ ቅድመ ሁኔታዎች ምን መሆን አለበት የሚለው ላይ ግን ብዙ ልዩነቶች እንደሚኖሩ ጥርጥር የለውም። እኔ ይህንን የምክክር ወይም የውይይት እንበለው ሂደት በጥርጣሬ ሲመለከቱ ከቆዩት ውስጥ ነኝ። ምክንያቱ ደግሞ በርካታ የፖለቲካ ጥያቄዎች ያሉበት ሀገር እንደመሆኑ በርካታ ፖለቲካ አጀንዳ ያላቸው እንዲሁም ደግሞ አቋምም ያላቸው አካላት ከመኖራቸው አንጻር በገዢው ፓርቲ ዋና ፊት አውራሪነት በበቂ ሁኔታ ሌሎችን ባላሳተፈ መልኩ ሊከናወን ይችላል ወይ የሚለው ጥያቄ የሚፈጥር ነው። ዞሮ ዞሮ እስከ ዛሬ በተለይም ላለፉት 30 ምናምን ዓመታት የነበሩ መሰረታዊ የሆኑ የህገ መንግስት ጥያቄዎች፣ የሀገራዊ አጀንዳ ጥያቄዎችን ምላሽ ለመስጠት እና እንደተባለውም ታሪካዊ የሆነ ጥፋት ላይ ወይም ተርኒንግ ፖይንት ላይ ለመድረስ ከሆነ የታሰበው መሆን ያለበት ሁሉንም በሚያካትት መልኩ እና ወደኋላ እንደገና የማይመልሰን ሁሌም ደግሞ አጀንዳ ሆኖ የማይራገብ በመሰረታዊ የኢኮኖሚ፣ የፖለቲካ፣ የአስተዳደራዊ፣ ህጋዊ እንዲሁም ደግሞ የውጭ ግንኙነት ፖሊሲዎች ልክ ሌሎች የሀገረ መንግስት ግንባታችን የጨረሱ ሀገራት እንደሚያደርጉት በወቅታዊ ጉዳዮች ላይ የሚያተኩር በ5 ዓመት ፖሊሲ፣ በ10 ዓመት ፖሊሲዎች ላይ የህብረተሰብን መሰረታዊ ፍላጎቶች ማሟላት ላይ፣ ሀገርን ማሳደግ ላይ፣ ማበልጸግ ላይ እንዲተኮር ካስፈለገ ሁሉንም ያካትትና በየጊዜው ክለሳ የማያስፈልገው መሆን አለበት። ከዛ አንጻር ሲታይ ይሄ ያንን ያሳካል የሚል እምነት የለኝም። ይሁንና ግን ቢያንስ በፖለቲካዊ ስሌትም ሊሆን ይችላል ወይም በፖለቲካዊ ጫናም ሊሆን ይችላል የከፋፋይነትን በተለይም በብሔር እና በማንነት ላይ ተመስርቶ ዜጎችን የሚከፋፍልን በተለይ መገንጠልን የሚያበረታታና የሚፈቅድን የህገ መንግስት ሂደትን እንዲሁም ደግሞ
ሀገራዊ አንድነትን ከሚያራክስ ከሚያጣጥል ትርክት ከማውጣት አንጻር አስተዋጽኦ ሊኖረው ይችል ይሆን የሚል ጥያቄ ይፈጥርብኛል። ይህን የምለው አሁን ባለው የገዢው ፓርቲ መዋቅር ውስጥ ወይም የፓርቲ አደረጃጀት ውስጥ ስናይ ይህንን ሙሉ ለሙሉ ሊያሳካ የሚችል ነገር አለ ማለት አይደለም። በተለይም አንዳንድ ውህድ ፓርቲ ሆኖ የተመዘገበ ቢሆንም በውስጡ ግን ብሔር ተኮር የሆኑ መዋቅሮች ስላሉት እነዚህን ሙሉ ለሙሉ አዋህዶ እውነተኛ የሆነ ህብረ ብሔራዊነትን ከመፍጠር አንጻር ከንግግር ባለፈ የተሰራ ስራ ስለሌለ ያ ሙሉ እምነት አይጥልብኝም። ይሁንና ግን ስርዓታዊ የሆነ ትርክት ለመፍጠር የተፈለገ ይመስላል። ከዚህ በፊት በቲፒኤልኤፍ ፊት አውራሪነት የሚመራው ኢህአዴግ ራሱን የቻለ አንድ ትርክት ፈጥሮ ከዚህ በፊት ብሔር ብሔረሰቦች ጭቆና እንደነበረባቸው፣ ቋንቋቸው፣ ባህላቸው ተነፍገው እንደነበረ፣ ያለ ፍቃዳቸው በኃይል የግዛቱ የሀገረ መንግስቱ አካል እንደሆኑ እና ከዚህ በኋላ የሚኖራቸው በስምምነት ላይ በፍቃደኝነት እንደሆነ ካልፈለጉ ግን ከብሔረ መንግስቱ ሊነጠሉ እንደሚችሉ የሚያስችል ቅኝት ወይም ሬቶሪክ ይዞ ነው ትርክት ይዞ ነው የመጣው። ይሄ መሄድ እስከቻለበት ድረስ ለመግዛት አስችሎ ነበር። አሁን ወደ ስልጣን የመጣው ቡድን የዛ አካል የነበረ ነው። በርካታ ጥያቄዎችን ከዛው የወረሰም እንደሆነ ይታወቃል። ይሁንና ግን በዛ አይነት የአገዛዝ ትርክት መቀጠሉ ስልጣንን ከማስጠበቅ አንጻር አዋጭ ሆኖ ስላልተገኘ ታክቲካዊ የሆነ የትርክት ለውጥ ለማድረግ የተፈለገ የሚመስል ነገር አለው። ምክንያቱም ከልብ ከሆነ ከፍተኛ መስዋዕትነት ተከፍሎ ሌሎች ዋና ዋና የፖለቲካ ጥያቄ ያላቸውን አካላት የማቅረብ የማሳተፍ ጥረት ይደረግ ነበር። ይልቁንም የፖለቲካ ኃይሎችም እንኳን ባይሆኑ በዚህ የምክክር ሂደት ላይ የሚሳተፉ ተሳታፊዎች የተመረጡበት የተወከሉበት ሂደት ለህዝብ ግልጽ በሆነ መልኩ በሚታወቅ መልኩ ከተቋማት ከቀበሌዎች ከወረዳዎች የተመረጡበት ሂደት በደንብ በሚታወቅ መልኩ በሚታይ መልኩ ይሆን ነበር። ያ ግን አልሆነም። ስለዚህ አጠቃላይ ሂደቱ የሚያሳየው አንድ ገዢ ትርክት ፈጥሮ መቼስ አንድ ገዢ ቡድን ለዘላለምም እገዛለሁ ብሎ ሊያስብ ይችላል። ግን ቢያንስ ስልጣኑን ማስቀጠል እስከሚችለው ድረስ የሚያስችለውን የአገዛዝ ትርክትና አገዛዝ ስርዓት ለመፍጠር የሚደረግ ሊሆን ይችላል። በእርግጥ ገዢው ፓርቲ ብቻውን ይህንን እውን ማድረግ ፍላጎቱ ቢኖረው ሌሎች ይህንን ተቀብለው ለውይይት ዝግጁ ይሆናሉ ወይ፣ ለምክክር ዝግጁ ይሆናሉ ወይ የሚለውም በእርግጥ ጥያቄ የሚፈጥር ነው። በርካታ ኃይላትም ውይይት፣ ምክክር የሚል ድርድር የሚል ነገር ተቀባይነት እንደሌለው አሁን ያለው መንግስት ወይም መሪ ቡድን መውደቅ እንዳለበት መገርሰስ እንዳለበት በሚተርኩበት ሁኔታ ውስጥ ይህን ጉድለት የምክክር ሂደቱ ጉድለት የገዢው ፓርቲ ችግር ብቻ አድርጎ መፈረጅም ሚዛናዊ አይሆንም። ስለዚህ እንደ አጠቃላይ እኔ የምረዳው አሁን ያለው ቡድንም ይሁን ሌላ ስልጣን ላይ የሚመጣ ቡድን ቢኖር የአሸናፊ ትርክትን ከመፍጠር ባለፈ ሁሉን ያካተተ ሁሉን ያማከለ ውይይት እና ምክክር ለማድረግ ገና ዝግጁነት እንደሚጎለን ነው የምታዘበው። ስለሆነም ሙሉ ለሙሉ ጨለምተኛ መሆን ባልፈልግም፣ ነገር ግን የሚፈለገውን ብሔራዊ እርቅ፣ ብሔራዊ አንድነት እና የጥያቄዎች መስከን ወይም ሴትል መሆን የሚያመጣ ነው ብዬ አልገምትም። ግን ቅድም እንዳልኩት መነሻዬ ላይ ቢያንስ ከፋፋ የሆኑ ትርክቶችን የሚያከስም አትሊስት የሚያለዝብ በአንድነት መኖር
በህብረ ብሔራዊነት በመኖር ውስጥ እንድንጸና የሚያደርግ አዲስ ትርክት በውድም ይሁን በተጽዕኖ መምጣቱ ግን እንደ አንድ ብሔራዊ ስኬት ቆጥረዋለሁ። የገዢው ፓርቲ ጥረት ውጤት ብቻ ሳይሆን ተቃዋሚዎችም የኢትዮጵያኒስት ኃይሎችም በርካታ የፖለቲካ ኃይሎች የፈጠሩት ተጽዕኖ እንዲሁም በገዢው ፓርቲ ውስጥም ያሉ አስተሳሰቦችን ተጨምረውበት የመጣ እንደሆነ ወስዷለኝ። ይህንን ሀሳቤን እኔ እና ብዙዎቻችን በተለይም ደግሞ በተቃዋሚ አስተሳሰብ ውስጥ ያለን ሰዎችን የሚያስደስትና የሚያረካ ነገር የሚያመጣ ባይሆንም ይህንን እንድል የሚያደርገኝ የእኛን የፖለቲካ ታሪክ ሳይ እና እስካሁን የመጣንበትም አሁንም ያለንበትን ሳይ ገና የሰከነ ሰላማዊ ፖለቲካ ሂደት፣ ድርድር፣ ውይይት፣ ፉክክር ለማድረግ ገና መንፈሳችን ያልረጋ፣ አእምሯችን ያልሰከነ፣ ባህላችን ያልታረቀ ሆኖ ስለማገኘው ነው። ከዛ አንጻር ማምሻም እድሜ ነው የሚል አስተሳሰብ ነው አሁን ላይ ያለኝ። ከቴዎድሮስ ወደ ዮሐንስ፣ ከዮሐንስ ወደ ምኒልክ፣ ከምኒልክ በኋላ እስከ ቀዳማዊ ኃይለ ሥላሴ፣ ከዛ ደርግ፣ ከዛ ኢህአዴግ ስንል ሀገራችን በጣም በርካታ መናወጦች ውስጥ እያለፈች ግን ደግሞ የተለያዩ አስተሳሰቦች፣ የተለያዩ ፍላጎቶች እየተራመዱባትም እስካሁን መቀጠሏን እኔ እንደ አንድ ቢያንስ እንደ ሀገር መቀጠሏን እንደ አንድ ስኬት ስለምቆጥረው አሁንም ቢያንስ እንደ ሀገር የሚያስቀጥለን አንድ ሬቶሪክ፣ አንድ ናሬሽን መፈጠሩ እንደ በጎ ስለማይሆን፣ ነገር ግን በዘላቂነት ወደፊት ሰላም የሰፈነባት ዲሞክራሲያዊ ሀገር ለመፍጠር ግን ግዴታ ሁሉን ያሳተፈ ብሔራዊ ውይይት፣ ምክክር፣ ድርድር መካሄዱ ግድ ነው። ያንውን ለማድረግ ቢያንስ አሁን ያለውን ምክክር ገዢው ፓርቲ ሊጠቀምበት ይገባል ብዬ የማስበው በቀጣይ ለሚደረጉ ውይይቶች፣ ድርድሮች፣ ምክክሮች በር የማይዘጋ መሆን አለበት ብዬ አምናለሁ። ምክንያቱም አንዱ በኢህአዴግ በጸደቀው ህገ መንግስት ላይ እና በአጠቃላይ በነበረው የስርዓቱ ሂደት ላይ የነበረው ትልቁ ጉድለት ህገ መንግስት እንዳይሻሻል የሚያደርግ ማነቆ ፈጥሮ ህገ መንግስቱን ከተነካ አጠቃላይ ሀገር እንደሚፈርስ በማድረግ ተቋማትን እና የፖለቲካ ኃይሎችን በሙሉ በቋፍ ላይ ያስቀመጠ መሆኑ ነው። ለንግግር ለውይይት ክፍት ባለመሆኑ ነው። ስለዚህ ከዛ በመማር አሁን ላይ ማንኛውም አይነት ማሻሻያ የሚደረግ የፖለቲካ አቅጣጫ የሚቀመጥ ለቀጣይ ውይይቶች፣ ለቀጣይ ድርድሮች ግን ክፍት የሆነ መሆን አለበት ብዬ አምናለሁኝ። ይህንን ወደፊት እንግዲህ ስለ ህገ መንግስት ባህሪያ፣ ስለ ህገ መንግስት አይነቶች ዞሮ ውይይት፣ ምክክር በህገ መንግስት ነው መጨረሻ ላይ ሊደመደም የሚችለው። በህገ መንግስት አንቀጾች፣ በህገ መንግስት ማሻሻያ ላይ የሚወሰን ስለሆነ ከዛ ጋር አያይዘን ምን አይነት ህገ መንግስት ያስፈልገናል፣ ምን አይነት ስርዓት ያስፈልገናል የሚለውም ለውይይት የምናቀርበው ይሆናል። ነገር ግን ዞሮ ካለመወያየት መወያየት የሚለው ሀሳብ ጥሩ እንደሆነ ምንም ጥያቄ የለውም። ይህንን ወቅታዊ ሁኔታ በተመለከተ ያለኝን የግል አስተያየት ለማንጸባረቅ ነው። እናንተም ደግሞ በዚህ ሀሳብ ላይ የራሳችሁን ሪፍሌክሽን እንታንጸባርቁ ጋብዛችኋለሁኝ። ሰብስክራይብ በማድረግ ኮሜንት በማድረግ ሼር በማድረግ የበለጠ ቻናሉ እንዲያድግ እኔም ደግሞ የበለጡ ኮንተንቶችን ፕሮዲውስ እንዳደርግ ያበረታታኛልና ይህን ጠይቃችኋለሁኝ።